የእግዚአብሔር ጸጋና ሰላም ለእናንተ ይሁንላችሁ። ዛሬም በድጋሜ እግዚአብሔር ጊዜና ሰዓት ፈቅዶልን እንድንማር ጌታ እድል ሰጥቶናል። የጌታ ስም የተባረከ ይሁን። ዛሬ ወደ ትምህርታችን ከመግባታችን በፊት ከመጽሐፍ ቅዱስ ኤፌሶን ምዕራፍ 2 ቁጥር 4 ጀምሮ ያለውን አነብና ከዛ ጸልያለሁ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋል ይላል። ቅዱስ አምላክ ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እኛ ልጆችህ ባንተ ጸጋ ስለዳንን በበደላችን ሙታን እንኳን በሆን ጊዜ ሕይወትን ስለሰጠህን እግዚአብሔር አባት ሆይ ወደህን ፍቅርን አሳይተህን በመስቀል ስለኛ ሞተሃል፣ ደምን ስለኛ አፍስሰሃል፣ በጸጋ ደግሞ አድነህናል። በኢየሱስ ስም እናመሰግናለን። እግዚአብሔር አባት ሆይ ዛሬ በምንማረው ትምህርት ላይ ያንተ ጸጋ፣ ያንተ ኃይል፣ ያንተ እጅ በኢየሱስ ስም በኃይል እንዲገለጥ በኢየሱስ ስም እንጸልያለን። እግዚአብሔር አባት ሆይ በሚማሩት ልጆች ላይ ይህን ትምህርት በሚከታተሉት ሁሉ ላይ የእግዚአብሔር ጸጋና ምሕረት በሕይወታቸው እንዲበዛ በኢየሱስ ክርስቶስ ስም ጸልያለሁ። የእግዚአብሔር ቃል እንደሚል ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ተብሎ እንደተጻፈ አንተ በነገር ሁሉ ባለጠጋ ነህና በጌታ በኢየሱስ ክርስቶስ በሕይወታቸው አንተን በሚጠሩበት ነገር ሁሉ ያንተ ጸጋና ያንተ ኃይል በነገራቸው ሁሉ ላይ እንዲገለጥ በኢየሱስ ስም ጸልያለሁ። በመንገዳቸው ሁሉ ያንተ ጸጋ፣ ያንተ ኃይል፣ ያንተ ምሕረት በኢየሱስ ስም እንዲገለጥ ጸልያለሁ። የሚማሩት ትምህርት ላይ ምሯቸው ክፍት እንዲሆን ውስጣቸውን የሚነካና የሚለውጥ እንዲሆን በጌታ በኢየሱስ ስም ጸልያለሁ። ጌታ መንፈስ ቅዱስ ስለረዳህን እናመሰግናለን። በጌታ በኢየሱስ ስም አሜን። በድጋሜ ሰላም እላችኋለሁ። ወደ ትምህርታችን እንገባለን። ዛሬ የምንማረው ትምህርት 6 ነው። ከዚህ በፊት ትምህርት 5ን ተምረን ነበር። ስለ ወልድ ብዙ ትምህርቶችን ተምረናል። አሁን ደግሞ ትምህርት 5ን ተምረን ነበር። አሁን ደግሞ ትምህርት 6ን የምንማርበት ቀን ነው። ስለዚህ በደንብ በጥሞና ይህን ትምህርት ተከታተሉት። እግዚአብሔር ቃል በዚህ ስፍራ ያስቀምጠውን ትምህርት በኃይል ቃል እንማራለን። እግዚአብሔር ደግሞ ይረዳናል። ትምህርት 6 ዛሬ ስለ እግዚአብሔር መንፈስ ነው የምንማረው። ስለ እግዚአብሔር መንፈስ ነው የምንማረው። መንፈስ ቅዱስ ማን ነው? ዛሬ ትምህርታችን በጥያቄ መልክ እንጀምራለን። መንፈስ ቅዱስ ማን ነው? ብዙ ጊዜ ሰዎች ስለ መንፈስ ቅዱስ አይረዱም። መንፈስ ቅዱስ ማን ነው? መንፈስ ቅዱስ ምንድን ነው? መንፈስ ቅዱስ ማን ነው ስንል መንፈስ ቅዱስ ራሱ እግዚአብሔር ነው። መንፈስ ቅዱስ ራሱ እግዚአብሔር ነው። መንፈስ ቅዱስ ከአብና ወልድ ጋራ በነገር ሁሉ እኩል የሆነ የሥላሴ አባል ነው። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያ ስፍራ ላይ አብ፣ ወልድ፣ መንፈስ ቅዱስ ተብሎ በስም እንደተጠራ እንመለከታለን። መንፈስ ቅዱስ እንደ አብ እና ወልድ የራሱ ስብዕና ያለው አካል ነው። የራሱ አካል ያለው ማንነት ነው ማለት ነው። መንፈስ ቅዱስ የራሱ መጠሪያ ስም ያለው አካል ነው። መጽሐፍ ቅዱስ ላይ እስካሁን ድረስ ስንማር ስለ አብ ተምረናል፣ ስለ ወልድ ተምረናል። ዛሬ ስለ መንፈስ ቅዱስ እንማራለን ማለት ነው። ስለዚህ መንፈስ ቅዱስ ማን ነው ስንል ስብዕና ያለው የራሱ መጠሪያ ስም ያለው ሀልዮት ያለው የሚሰማ የሚረዳ ነገሮችን ማወቅ የሚችል ሙሉ ቦታ መገኘት የሚችል ሙሉ ኃይል ስልጣን ያለው ማለታችን እና ስለ መንፈስ ቅዱስ አንዳንድ ነገሮችን እንመለከታለን። የእግዚአብሔር ባህሪያት ለመንፈስ ቅዱስ ባህሪያቶቹ ናቸው። የእግዚአብሔር አብ ባህሪያት፣ የእግዚአብሔር ወልድ ባህሪያት የመንፈስ ቅዱስ ባህሪያቶች ናቸው። የእግዚአብሔር አብ ወልድ ባህሪያት ሁሉን ማወቅ፣ ሁሉን መቻል፣
በዓለም ሁሉ መኖር ለመንፈስ ቅዱስ ደግሞ ተመሳሳይ ባህሪያት ናቸው። ስለዚህ የእግዚአብሔር አብና ወልድ ባህሪያት ሁሉን ማወቅ፣ ሁሉን መቻል፣ በዓለም ሁሉ መኖር ለመንፈስ ቅዱስ ደግሞ ተመሳሳይ ባህሪያት ናቸው። ስለዚህ ለአብ ያለው ለወልድ አለው፣ ለወልድ ያለው ለመንፈስ ቅዱስ አለው ማለት ነው። መንፈስ ቅዱስ በዚህ ሰዓት በሁሉ ስፍራ ይገኛል፣ በሁሉ ቦታ አለ። በአማኝ ውስጥ አለ፣ ከአማኝ ውጪም አለ። በሁሉ ስፍራ አለ፣ በምንጸልይበት ስፍራ አለ፣ በምንወጣበት በምንገባበት ሁሉ መንፈስ ቅዱስ አለ ማለት ነው። ስለዚህ መንፈስ ቅዱስ ሁሉን ማወቅ የሚችል ነው። በዓለም ሁሉ መኖር የሚችል ነው። ስለዚህ በምንም ኃይል መገደብ የማይችል የመለኮት ባህሪ ተካፋይ ራሱ መለኮት የሆነ ስብዕና ያለው ነው ማለት ነው። ሌላኛው መንፈስ ቅዱስ ፈጣሪ ነው። መንፈስ ቅዱስ ፈጣሪ ነው ስንል ፍጥረትን በመንፈስ ቅዱስ ኃይል ተፈጥሯል። ፍጥረት በመንፈስ ቅዱስ ኃይል ተፈጥሯል። ኢዮብ መጽሐፍ ላይ 33 ቁጥር 4 ላይ ይህን ክፍል እናገኛለን። ምድር በመንፈስ ቅዱስ ውበት እንዳገኘ መጽሐፍ ቅዱስ ይናገራል። ቅርጽ ላልነበረው ለዚህ ሰማይና ምድር ውበትን የሰጠው ድምቀትን የሰጠው የእግዚአብሔር መንፈስ እንደሆነ መጽሐፍ ቅዱስ ያስተምረናል። የመንፈስ ቅዱስ ሥራ በዚህ ዘመን በአማኞች ሕይወት ስንል ስለ ክርስቶስ መመስከር። መንፈስ ቅዱስ በዚህ ዘመን ምን ያደርጋል ስንል የመንፈስ ቅዱስ ሥራ በዚህ ዘመን በአማኞች ሕይወት ስለ ክርስቶስ መመስከር። መንፈስ ቅዱስ የክርስቶስን እውነት ይገልጥላቸዋል። ስለ ክርስቶስ እውነት ለቅዱሳን በየጊዜው እውነትን የሚገልጥለት እውነትን የሚያሳያቸው በልባቸው ነው ብርሃንን የሚያበራው መንፈስ ቅዱስ ነው። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ሲናገር ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱ ከአብ የወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል ብሎ ይናገራል። ከኔ ወጥቶ በመጣ ጊዜ እርሱ ስለ እኔ ይመሰክራል ይላል። ስለዚህ ስለ ኢየሱስ ክርስቶስ በምድር ላይ ይመሰክራል። ኢየሱስ ክርስቶስ ከምድር ካረገ ወደ አባቱ ክብር ከሄደ በኋላ በባለ 50 ቀን መንፈስ ቅዱስ ወደዚህ ምድር ከመጣ ጊዜ ጀምሮ መንፈስ ቅዱስ በዚህ ምድር አለ። ስለ ክርስቶስ እየመሰከረ ብዙዎች ደግሞ ወደ ጌታ እየመጡና ከጨለማ እያመለጡ የክርስቶስን እውነት እንዲያውቁ ብርሃን እየሆናቸው ነው ማለት ነው። ሌላኛው ዓለምን ስለ ኃጢአት ጽድቅና ፍርድ ማስተዋል ይሰጣቸዋል። ዓለምን ስለ ኃጢአት ጽድቅ ፍርድ ማስተዋል ይሰጣቸዋል። ሰዎች ኃጢአታቸውን እንዲያውቁና ወደ እግዚአብሔር እንዲመለሱ ይወቅሳቸዋል። ሰዎች ኃጢአታቸውን እንዲያውቁ እና ወደ እግዚአብሔር እንዲመለሱ ይወቅሳቸዋል። በልባቸው ውስጥ ጸጸትን፣ ተስፋ መቁረጥን፣ ያለ እግዚአብሔር እንደማይችሉ ልባቸው ውስጥ መልእክትን፣ ድምፅን ይሰማሉ። ከዛ በኋላ ንስሐ ገብቶ ወደ እግዚአብሔር እንዲመለሱ ጸጋን ያበዛላቸዋል። ዮሐንስ ወንጌል ምዕራፍ 16 ቁጥር 8 እስከ 11 ባለው ውስጥ እንዲህ የሚል ቃል አለ። እርሱ መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅ ወደ አብ ስለሚሄድ ነው። ከዚህ በኋላ ስለማታዩኝ ነው ብሎ ይናገራል። ስለዚህ እርሱ መጥቶ ስለ ኃጢአት ይወቅሳቸዋል፣ ስለ ጽድቅ ይወቅሳቸዋል፣ ስለ ፍርድ ዓለምን ይወቅሳል። ኃጢአት ላይ ላሉት በእግዚአብሔር በክርስቶስ ኢየሱስ ላላመኑት ውጪ ላሉት ወደ እውነት እንዲመጡ ዘንድ መንፈስ ቅዱስ ይመሰክርላቸዋል ማለት ነው። ሌላኛው ደግሞ አማኞች የእግዚአብሔር ልጆች መሆናቸውን መመስከር ነው። መንፈስ ቅዱስ በልባቸው ውስጥ ይመክራል። ስለ እግዚአብሔር እውነት ሳይጠራጠሩ እግዚአብሔር እንዲከተሉ የእግዚአብሔር ልጅነት እንዲሰማቸው መንፈስ ቅዱስ ኮንፈርት ይሰጣቸዋል፣ ደስታ ይሰጣቸዋል፣ ሰላም ይሰጣቸዋል። መጽሐፍ ሮሜ ምዕራፍ 8 ቁጥር 16 ላይ ሲናገር የእግዚአብሔር ልጆች መሆናችን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ይላል። እግዚአብሔር መንፈስ ያ ከራሳችን መንፈስ ጋር ሆኖ ይመሰክራል። የእግዚአብሔር ልጅ እንደሆነን እንዲሰማን፣ እግዚአብሔር እንደሚሰማን፣ አምላክ እንዳለን፣ ጌታ እንዳለን
ንጉሥ እንዳለን የወደደን እንዳለን ስለኛ የሞተልን እንዳለ ይመሰክርልናል። ሰላምን ይሰጠናል፣ ደስታን ይሰጠናል። ክርስትና ውሃ እንዳይል የሚያደርገን ቅዱስ መንፈስ ነው። ከኛ ጋር ስለሚሆን በእኛ ውስጥ ስላለ አብሮን ስላለ። ስለዚህ መንፈስ ቅዱስ ስለ እግዚአብሔር ልጅነት የእግዚአብሔር ልጆች መሆናችን አማኞች የእግዚአብሔር ልጆች መሆናቸውን ይመሰክርላቸዋል ማለት ነው። ሌላው የእግዚአብሔርን ፍቅር በልባችን ያፈስልናል። መንፈስ ቅዱስ የእግዚአብሔርን ፍቅር በልባችን ያፈሳል። የእግዚአብሔር ፍቅር በመንፈስ ቅዱስ ይገለጣል። መንፈስ ቅዱስ ኢየሱስ ክርስቶስ በመስቀል የሰራውን ሥራ ስንሰማ፣ ስብከቶችን ስንሰማ፣ ዝማሬዎችን ስንሰማ፣ ስንጸልይ በልባችን ውስጥ ክርስቶስ እግዚአብሔር ስለኛ የሰራውን ሥራ ክርስቶስ በመስቀል ላይ የሰራውን ሥራ መንፈስ ቅዱስ ያብራራልናል፣ ይገልጥልናል። ያን በልባችን ያፈሳል። በዛን ጊዜ ሐሴት እናደርጋለን፣ ደስታን እንሞላለን፣ ሰላም እናገኛለን፣ ደስ ይለናል። እግዚአብሔር ስላደረገልን ምሕረት እግዚአብሔርን እናመሰግናለን፣ ስሙን ከፍ እናደርጋለን። ሮሜ ምዕራፍ 5:5 ላይ ሲናገር እግዚአብሔር ቃል እንዲህ ይላል፣ በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችሁ ስለፈሰሰ ተስፋ አያሳፍርም ይላል። ስለዚህ የእግዚአብሔርን ፍቅር በልባችን ውስጥ የሚገልጥልን መንፈስ ቅዱስ ነው ማለት ነው። ማጽናናትን ለኛ ይሰጠናል። ለክርስቲያኖች ለክርስቶስ ለሚያምኑት በዚህ ምድር በአስቸጋሪው ምድር ስንመላለስ ስንወጣ ስንገባ ለኛ መንፈስ ቅዱስ ማጽናናትን ይሰጠናል። ክርስቲያን ሕይወት ያስተምረናል፣ ደግሞ ያጽናናናል፣ አቅም ይሰጠናል፣ ጉልበት ይሰጠናል። እዚሁ መጽሐፍ ውስጥ ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ሲናገር አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉንም ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል ይላል። ስለዚህ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉንም ያስተምራችኋል፣ እኔ የነገርኳችሁን ሁሉ ያሳስባችኋል ብሎ ይናገራል። ስለዚህ ያስተምራል፣ ያጽናናናል ማለት ነው። ሌላኛው እውነትን ማስተማር ነው። የእግዚአብሔርን ቃል የሚያስተምር መምህርም ነው። ስለዚህ ዮሐንስ ወንጌል እንዳየነው አስተማሪያችን ነው፣ መምህራችን ነው፣ እውነትን የሚያሳይ ነው። ስለዚህ አስተማሪያችን ነው መንፈስ ቅዱስ። ሃሌሉያ! የጌታ ስም ይባረክ። የሚያስተምረን አለ ማለት ነው። በውስጣችን ስለ እግዚአብሔር ነገር እንድናቅ የእግዚአብሔር ነገር እንዲገለጥልን የሚያስተምረን ነው። ስለ ጌታ መመስከር ኃይል ይሰጠናል። መስጠት ይሰጣል ለቅዱሳን ጌታን እንዲመሰክሩ በኃይል ስለ ጌታ እንዲናገሩ ወንጌል በአደባባይ እንዲያወሩ ለሌሎች ስለ ክርስቶስ እውነት ክርስቶስ ያድናል እንዲሉ አቅም ይሰጣቸዋል። ለመመስከር ለአገልጋዮች የሚያበረታታ ኃይልን ይሰጣል፣ አቅም ይሰጣል። መጽሐፍ ቅዱስ ሲናገር ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ ይላል። የክርስቶስ ምስክሮች እንድንሆን አቅም የሚሰጠን መንፈስ ቅዱስ ለኛ ኃይል ሲሰጠን፣ መንፈስ ቅዱስ ጉልበት የሚሰጠን፣ መንፈስ ቅዱስ አቅም ሲሰጠን። ስለዚህ ለክርስቲያኖች ክርስቶስ እንዲመሰክሩ ወንጌልን እንዲሰሩ ኃይል የሚሰጣቸው መንፈስ ቅዱስ ነው። መንፈስ ቅዱስ ስጦታዎችን ለቤተ ክርስቲያን ለአማኞች ለቅዱሳን ይሰጣል። የእግዚአብሔር ቤተ ክርስቲያን ለመስራት እንደ ፍቃዱ መንፈስ ቅዱስ ስጦታዎችን ይሰጣል ለአማኞች። እግዚአብሔር ቤተ ክርስቲያኑ ስራ እንድንሰራ እንድናገለግል ሰዎችን እንድንረዳቸው የታመሙት እንድንፈውስ አካጋንንት ስራት ሰዎችን ነፃ እንድናወጣ መንፈስ ቅዱስ ጸጋ ስጦታዎችን ለአማኞች ይሰጣል ማለት ነው። መጽሐፍ ቅዱስ ሲናገር አንደኛ ቆሮንቶስ ምዕራፍ 2 ቁጥር 4 እስከ 11 ባለው ክፍል ውስጥ ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርገዋል ይላል። መንፈስ ቅዱስ እንደራሱ ፍቃድ ደስ እንዳሰኘው ለቅዱሳን ሁሉ እያንዳንዱን ስጦታ ይሰጣቸዋል ይላል። ለአማኞች እግዚአብሔር የሚሰጣቸው ስጦታ አለ። የሆነ አንድ ስጦታ ለእናንተም ተሰጥቷቸዋል። ዛሬ እግዚአብሔር የሆነ ስጦታ በመንፈስ ቅዱስ አማካይነት ውስጣችሁ አስቀምጧል። ግን እናንተ ላታውቁ ትችላላችሁ። ግን በእናንተ ውስጥ መንፈስ ቅዱስ ስጦታ አስቀምጧል። ስለዚህ አማኞች የእግዚአብሔርን ሥራ ይሰሩ ዘንድ በእግዚአብሔር ቤት ውስጥ ብዙን የወንጌል ሥራ ይሰሩ ዘንድ መንፈስ ቅዱስ ስጦታን እንደ ፍቃዱ እንደወደደ ስጦታን ይሰጣቸዋል። ሌላ ደግሞ በክርስትና ሕይወት ውስጥ የመንፈስ ቅዱስ ሙላት አስፈላጊነት አለው። ስለዚህ
አንድ ሰው ክርስቲያን ከሆነ በኋላ ያለ መንፈስ ቅዱስ ሙላትና ያለ መንፈስ ቅዱስ ኃይል መኖር ስለማይችል ያለ መንፈስ ቅዱስ ሙላት ክርስትና ህይወት በኃይል መኖር አይቻልም። ስለዚህ የክርስትና ህይወት ያልበቃ ያለ ሙላት ያለ ጸሎት ያለ እግዚአብሔር ጋር ባለን ህይወት ካልሆነ በስተቀር በሙላት ውስጥ መኖር አይቻልም። ስለዚህ መሙላት ያስፈልገናል ማለት ነው። ክርስትናችን ኃይል እንዲኖረው፣ ጸሎታችን ኃይል እንዲኖረው፣ ቅድስናችን ጤናማ እንዲሆን፣ መንገዳችን ጤናማ እንዲሆን በሁሌ ስንገባ ስንወጣ በመንፈስ ቅዱስ የምንሞላ ሰዎች ልንሆን ይገባል። ለእግዚአብሔር ተወዳጅ ህይወት ለመኖር ኃይል ከመንፈስ ቅዱስ ብቻ ነው የሚመጣው። ለእግዚአብሔር የተወዳጅ ህይወት፣ እግዚአብሔር ደስ የሚልበት ህይወት ለመኖር ያን እግዚአብሔር የሚፈልገውን አይነት ህይወት ለመኖር ውስጣችን ላይ መንፈስ ቅዱስ የሚያስረዳንን ህይወት ለመኖር የመንፈስ ቅዱስ አብርሆት፣ የመንፈስ ቅዱስ ጓደኝነት ለኛ እጅግ በጣም ያስፈልገናል። መንፈስ ቅዱስ ለመሞላት በእምነት መጸለይ ያስፈልገናል። ስለዚህ መንፈስ ቅዱስ እንዲሞላችሁ፣ መንፈስ ቅዱስ ኃይል እንዲሰጣችሁ፣ መንፈስ ቅዱስ በክርስትና ህይወታችሁ እንዲታድጉ፣ በክርስትና ህይወታችሁ ትልቅ ደረጃ እንዲደርሱ፣ በህይወታችሁ ዘመን ሁሉ አቅማችሁ ዘመናችሁ እየታደሰ እየጨመራችሁ ለመሄድ እጅግ በጣም መጸለይና መበርታት ይኖርባችኋል። ለምን? በእምነት ነው የሚጸልዩት። መንፈስ ቅዱስ ሙላይ፣ ህይወቴን ቀይረው፣ ዘመኔን ቀይረው እያላችሁ በመንፈስ ቅዱስ በእምነት እንድትጸልዩ ያስፈልጋችኋል ማለት ነው። ክርስትና ሁሌም በመንፈስ ቅዱስ ኃይል መሞላት እንዳለብን መጽሐፍ ቅዱስ ያስተምረናል። ስለዚህ መጽሐፍ ቅዱስ ሁሌ ክርስትና በመንፈስ ቅዱስ ካልተሞላን ክርስትና የፊደል አገልግሎት አይደለም፣ የሥርዓት አገልግሎት ሳይሆን በመንፈስ ቅዱስ የምንሞላበት ነው ማለት ነው። መንፈስ ቅዱስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ መባከን ነው ይላል። መንፈስ ቅዱስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ሰው መጠጥ ጠጥቶ ሰክሮ በምድር ላይ በብዙ አይነት ነገር ህይወቱን በተቀመጠ ቁጥር ሰው በጠጣ ቁጥር ይሰክራል፣ አይምሮን ይስታል። ሰው በእግዚአብሔር ፊት በጸለየ ቁጥር በመንፈስ ቅዱስ በተሞላ ቁጥር የእግዚአብሔርን ሐሳብ፣ የእግዚአብሔርን ሰላም፣ የእግዚአብሔርን ደስታ ወደ ህይወቱ ይካፈላል። ኤፌሶን ምዕራፍ 5 ቁጥር 18 ላይ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ መባከን ነው ብሎ ይናገረናል። ሌላም ስፍራ ላይ እንዲህ ይላል፣ ሁሉ በመንፈስ ቅዱስ የሚሞላበት ክርስቲያን ሁሌ በመንፈስ ቅዱስ የሚሞላ ክርስቲያን ህይወቱ ኖርማል ህይወት ሊሆን አይችልም። ከኛ መንፈስ ቅዱስ የሚፈልገው ሁሌ በእግዚአብሔር መንፈስ እኛ እንድንሞላ፣ በመንፈስ ቅዱስ የተሞላ ህይወት እንድንኖር መንፈስ ቅዱስ ከኛ ጋር ህብረት ሊያደርግ ይፈልጋል። ስለዚህ እኛ ሁሌ ለእግዚአብሔር መንግስት ታዛዦች ልንሆን ያስፈልገናል። ይሄ ስላሴያዊ ትምህርት ነው። ስለ አብ ተምረናል፣ ስለ ወልድ ተምረናል፣ ስለ መንፈስ ቅዱስ ዛሬ ተምረናል፣ ስለ ሶስተኛው አካል ተምረናል። በአካል በማንነት ሳይለያዩ ሳይነጣጠሉ በአንድ አምላክነት የሚኖረውን ማንነት ነው የተማርን የቆየን። ስለዚህ መንፈስ ቅዱስ ከኛ ጋር አለ፣ የስላሴው ሶስተኛ ክፍል አካል የሆነው። ስለዚህ መንፈስ ቅዱስ ከኔ ጋር አለ ያላችሁ ጥቂት ደቂቃዎችን ከኔ ጋር ጸልዩ። ትምህርቱን ስለምትከታተሉ እግዚአብሔር ይባርካችሁ። እንጸልይ። ቅዱስ መንፈስ ሆይ ስለዚህ ሰዓት እናመሰግናለን። ስለረዳህን ተባረክ። ይህን ዕውቀትና ይህን ትምህርት በእኛ ህይወት ላይ ስለሰጠህን ተመስገን። በኢየሱስም ይህን ትምህርት በተማሩት ሁሉ ላይ የእግዚአብሔር ጸጋና መንፈስ ይረፍባቸው። በኢየሱስም ማስተዋል እንዲችሉ ዘንድ ጸጋ ይብዛላቸው። መንፈስ ቅዱስ ህይወታቸውን ዘመናቸውን ፈጽመ ተቆጣጠራቸው፣ ፈጽመ ቀይራቸው፣ ፈጽሞ በህይወታቸው ለውጥ ይምጣላቸው፣ ፈጽሞ ነገራቸው ብርሃን ያገኝ፣ ጸጋ ይሞሉ፣ ኃይል ይቀበሉ፣ ቅባት ይቀበሉ። በኢየሱስ ክርስቶስም በዘመናቸው የመንፈስ ቅዱስን አብርሆት በኢየሱስም ይካፈሉ። በጌታ በኢየሱስ ክርስቶስ በዚህን ሰዓት አሁን በማስተምርባችሁ ሰዓት ወይ በምጸልይበት ሰዓት ጌታ መንፈስ ቅዱስ አብርሆት ለኔ የተሰማኝ ነው ይህን ማካፈላችሁ። ለምን ሲባል ይህ መንፈሳዊ አብርሆት በእናንተ ህይወት እንዲሆን በኢየሱስም የመንፈስ ቅዱስ መገኘት በህይወታችሁ ላይ እንዲገለጥ በጌታ በኢየሱስም ጸልያለሁ። የትኛውም ተጽዕኖና ክፉ ኃይላት ሁሉ ከዘመናችሁ ይለዩአችሁ። በኢየሱስም የትኛውም ክፉ አሰራሮች ከዘመናችሁ ይፍረሱ። መንገዳችሁ በብርሃን የተሞላ ይሁን። ጸጋ በእናንተ ህይወት ላይ ይብዛ። የእግዚአብሔር ምሕረትና ቸርነት በእናንተ ህይወት ላይ ይሁን። የእግዚአብሔር ኃይል በሙላት በህይወታችሁ ላይ ይገለጥ። የእግዚአብሔር ተስፋ ቃል በህይወታችሁ ይፈጸም። መንፈስ ቅዱስ ህይወታችሁን ዘመናችሁን ፈጽሞ ይቆጣጠረው። መግባታችሁን መውጣታችሁን መንፈስ ቅዱስ ይቆጣጠረው። የእግዚአብሔር ሰላም የእግዚአብሔር ጸጋ በላሳችሁ ላይ ይሁን፣ በእናንተ ላይ ይሁን። በኢየሱስ ክርስቶስ ብዬ ጸለይኩ፣ በልጄ በኢየሱስ ክርስቶስ ስም
አሜን። ትምህርቱን ስለተከታተላችሁ እናመሰግናለን። ተባረኩ።